በጣም ፈርቻለሁ። ፕሌኑ የሚወድቅ ይመስለኛል። ይህ ኤሚሊያኖ ሳላ ይበርባት የነበረችው ፕሌን ከመሰወሯ በፊት በዋትስአፕ መልእክት የላካት የመጨረሻ የድምጽ መልእክት ነበረች። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ መቼም እግር ኳስ አንዳንዴ ለአንዱ ደስታ ለአንዱ ደግሞ ሐዘን ብትሆንም አንዳንዴ ግን ከዛም የተለየ መልክ አላት። ታዲያ እኛም ለዛሬ በእግር ኳሱ ዓለም የተከሰቱና ብዙዎችን በእንባ ያራጩ አሳዛኝ የሜዳ ላይ ክስተቶችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ዝላታን ኢብራሂሞቪች። ዝላታን የዓለማችን ኮከብ ከሆኑ የእግር ኳስ ተጫዋቾች መካከል በዋናነት የሚቆጠር ተጫዋች ሲሆን በሰውነቱ ላይ በተነቀሳቸው ታቶዎች ብሎም በሜዳ ላይ በሚያሳያቸው ወጣ ያሉ አግሬሲቭ አጫዋወቱና እልህኛነቱ ይታወቃል። ታዲያ በብዙዎች እሳቤ መሰረት እንደ ዝላታን ያሉ ወጣ ያለ ባህሪ ያላቸው ተጫዋቾች ለስሜት ቅርብ የሆኑ አሊያም የሚያዝኑ ባይመስላቸውም ዝላታን ግን በአንድ የእግር ኳስ ሕይወቱ አጋጣሚ ላይ ፍጹም ባልተጠበቀ መልኩ በመላው ዓለም ፊት በሐዘን ተሰብሮ ስቅስቅ ብሎ ሲያለቅስ ተስተዋለ። ያቺ ዝላታንን እንዲህ በእንባ ስቅስቅ አድርጋ ያስለቀሰችውና ከእርሱም አልፎ ወደ ታዳሚው የተላለፈው የሐዘን ድባብ የተፈጠረችበት ሁኔታ እንዲህ ነበር። ዝላታን በጣሊያኑ ኤስ ሚላን ክለብ ውስጥ ለረጅም ዓመታት የተጫወተ ሲሆን በጣሊያን ቆይታውን በሜዳ ላይ በሚያሳየው ብቃትና በሚያስቆጥራቸው ውብ ግቦች ከፍተኛ ታዋቂነትና ተወዳጅነት ማግኘት ችሎ ነበር። ከዚህም በተጨማሪ ክለቡ ከዓመታት ውጣ ውረድ በኋላ ዋንጫዎችን እንዲያነሳ ጉልህ ሚና ተጫውቷል። ታዲያ በዚህም ዝላታን በክለቡ የነበረው ቆይታ የሥራ ብቻ ሳይሆን ከክለብ አጋሮቹና ከደጋፊዎቹ ጋር የተለየ ቅርርብና ቤተሰባዊነትም ጭምር የተላበሰ ሲሆን ዝላታንም የኳስ ዓለም በቃኝ ብሎ ጫማውን የሚሰቅልበትና ከኤስ ሚላንም የሚለያይባት ሰዓት ደረሰች። ታዲያ ይህንንም የሽኝት ዝግጅት ክለቡ በደማቅ ሁኔታ ከደጋፊዎቹ ጋር ያዘጋጀለት ሲሆን ሁሉም ሰው በእንባ ታጅቦ ዝላታንን ሲሰናበትና ለክለቡ ላደረገው ሁሉ ሲያመሰግኑት ታየ። ይህን ጊዜ ስሜቱን መቆጣጠር ያቃተው እብሪተኛው ዝላታንም በእንባና በሐዘን ታጅቦ ስሜቱን ሲገልጽና ወዳጆቹን ሲሰናበት የታየበት አሳዛኝ አጋጣሚ ብዙዎች የማይረሱት የእግር ኳሱ ዓለም ክስተት ነበር። ሁለተኛ፣ ብራድሊ ላውሪ። የአውሮፓውያን አቆጣጠር በ2017 ዓ.ም በሰንደርላንድ የእግር ኳስ ሜዳ ላይ የበርካቶችን ልብ የሰበረ እጅግ አሳዛኝ ክስተት ተከሰተ። ለሞት ቀናትን ብቻ እየቆጠረ የነበረው ትንሹ ብራድሊ ለስንብት በሚመስል መልኩ በሚወደው የሰንደርላንድ ክለብ ሜዳ ላይ ልክ በዚህ መልኩ በተጫዋቾቹ ታቅፎ ወደ ሜዳ ገባ። ይህን ጊዜ ሜዳው በደጋፊዎች ጭብጨባና ድጋፍ ተናወጠ። ብራድሊ ገና የ18 ወር ጨቅላ ሳለ ነበር ካንሰር መያዙ የተነገረው። ታዲያ ይህ ካንሰር የሚደጋገምና እጅግ የሚጎዳ የካንሰር አይነት ሲሆን ለየት ባለ መልኩም ግን ብራድሊ የሰንደርላንድ ቡድን የልብ ወዳጅና ቀንደኛ ደጋፊ የነበረ ሲሆን በተለይም ጀርሚን ዴፎ ከተሰኘው የቡድን ተጫዋች ጋር የተለየ ቅርርብና ወዳጅነት ነበራቸው። ይህም ወደ ቤተሰባዊነት አድጎ ለሕክምና ሆስፒታል በተኛባቸው አጋጣሚዎች ሁሉ አብሮት ጊዜ ያሳልፍ የነበረ ሲሆን ታዲያ ያን ጊዜ ይህችን ምድር ለመሰናበት ቀናትን የሚጠባበቅ ታዳጊ ስንብት በሚመስል መልኩ ወደሚወደው ሜዳ በዚሁ በሚወደው ተጫዋች ይዞት የገባ ሲሆን ይህች አጋጣሚም ታዲያ የተቃራኒ ቡድን ደጋፊዎች ሳይቀር ያሳዘነች አጋጣሚ ነበረች። በሰዓቱም የብራድሊ ሁኔታ በመላው ዓለም የሐዘን ስሜትን ፈጥሮ የነበረ ሲሆን ታዲያ በሚያሳዝን ሁኔታም ብራድሊ ቀኑን ጠብቆ ይህችን ምድር የተሰናበታት ሲሆን ሰንደርላንድም ቀንደኛ ደጋፊውን በሜዳ ላይ አስቦት አልፏል። ሶስተኛ፣ ጆዲ ሉኮኪ። እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት ጆዲ ሉኮኪ የተሰኘ የ29 ዓመት የእግር ኳስ ተጫዋች በገጠመው ድንገተኛ የልብ ድካም ምክንያት ድንገት በልምምድ ላይ ሳለ ሕይወቱ ታልፋለች። ታዲያ ይህንን አሳዛኝ ክስተት ተከትሎ ይጫወትበት የነበረው የመጨረሻ ክለቡ ኤፍሲ ትዌንቴ ለጆዲ ሉኮኪ መታሰቢያ ይሆን ዘንድ በክለቡ እግር ኳስ ሜዳ ላይ የመታሰቢያ ዝግጅት ያዘጋጃሉ። ታዲያ በዚህ ዓለም ተጫዋቾች ወደ ሜዳ በሚገቡበት ሰዓት የጆዲ
ወንድ ልጅ የአባቱን ማሊያ ለብሶ ከተጫዋቾቹ ጋር ወደ ሜዳ በሚመጣበት ሰዓት ሜዳው እጅጉን በሐዘን ድባብ ተዋጠ። ታዲያ በሰዓቱ ታዳጊው ያሳየው በእንባ የታጀበና የሚጋባ የሐዘን ስሜት በስቴዲየሙ የነበረውን ሕዝብ ጨምሮ የአባቱን የቡድን አጋሮች ሳይቀር እጅግ ያሳዘነና ያስለቀሰ የስፖርቱ ዓለም አጋጣሚ ነበር። አራተኛ ማርክ ቪቪያን ፎይ በፈረንጆቹ 2003 ጁን ላይ በነበረው የኮንፌዴሬሽን ዋንጫ የምድብ ጨዋታ ላይ ካሜሩንን ከኮሎምቢያ አገናኝቷል። ታዲያ ጨዋታ እየተደረገ ባለበት ሰዓት አንድ ዓለምን ያስደነገጠ ክስተት ተፈጠረ። ይህም በጨዋታው አጋማሽ ላይ ማርክ ቪቪያን ፎይ የተባለ ተጫዋች በድንገት ራሱን ስቶ ወደቀ። ታዲያ ይህን ጊዜም ያለምንም የሚታይ ምክንያት ራሱን ስቶ የወደቀውን ፎይን ለማከም በፍጥነት የሕክምና ቡድኑ ወደ ሜዳ በመግባት ማርክን ወደ ሕይወት ለመመለስ ጥረት ቢያደርጉም ጉዳዩ ግን ከበድ ያለ የልብ ኬዝ ነበርና ያደረጉት ጥረት ሳይሳካ በመቅረቱ ማርክ በድንገት ሕይወቱ ታልፋለች። ይህ ቅጽበትም በስቴዲየሙ ላሉት ብቻ ሳይሆን በቴሌቪዥን ስክሪናቸው የሚመለከቱትንም ጭምር ልብ የሰበረና እንባ ያራጨ አጋጣሚ ሲሆን ማርክ ለሀገሩ ካሜሩንም ሆነ ለመላው ዓለም ታዳጊ እግር ኳስ ተጫዋች እንደ ምሳሌ የሚጠቀስና ከፍተኛ ተወዳጅነት የነበረው ኮከብ የነበረ ሲሆን በተከታታይ በተደረጉት የኮንፌዴሬሽኑ ጨዋታዎች ላይ እንደ ቴሪ ሄነሪ፣ ዲዲየር ድሮግባ እንዲሁም ሳሙኤል ኤቶ የመሳሰሉ ተጫዋቾች ለማርክ መታሰቢያ የሚሆኑ የተለያዩ ማስታወሻዎችን በሚያደርጓቸው ጨዋታዎች መካከል በማሳየት ሐዘናቸውን ገልጸዋል። አምስተኛ ክርስቲያን ኤሪክሰን እንደ አውሮፓውያን አቆጣጠር ጁን 12 2021 ዓ.ም ዴንማርክ ፊንላንድን በገጠመችበት የዓለም ዋንጫ ጨዋታ ላይ ፍጹም ባልተገመተ መልኩ ኤሪክሰን ድንገት ራሱን ስቶ ሜዳ ላይ ይዘረራል። ይህም በሰዓቱ በስቴዲየሙ የነበሩትን ሰዎች በሙሉ ያስደነገጠ አጋጣሚ ሲሆን ታዲያ የጨዋታው ዳኛ የነበረው ሳይመን ኬር ጊዜ ሳያጠፋ በፍጥነት ወደ ኤሪክሰን በመሄድ የመጀመሪያ ደረጃ የሕክምና እርዳታ ያደረገለት ሲሆን ይህንንም በማድረግ ላይ ሳለ በፍጥነት የሕክምና ቡድን አባላቱ ወደ ሜዳው በመግባት 13 አስጨናቂ ደቂቃዎችን የፈጀ የተጫዋቹን ሕይወት የማትረፍ ሕክምና ሲያደርጉለት ከቆዩ በኋላ በፍጥነት ከሜዳው ይዘውት ይወጣሉ። ታዲያ ያን ጊዜም እንደምንም ብለው ኤሪክሰንን ከፈጣሪ በታች ወደ ሕይወት የመለሱት ቢሆንም ለሰከንዶች ግን ሕይወቱን አጥቶ እንደነበር ተነግሯል። ይህም በዓለም ዋንጫው ታዳሚዎቹን እጅግ ያስጨነቀ አጋጣሚ ሆኖ አልፏል። ስድስተኛ አብዱሃክ ኑሪ አብዱ ኤጃክስ አምስተርዳም ለተባለ ቡድን ይጫወት የነበረ ባለተሰጥኦና ብዙ ተስፋ የተጣለበት ተጫዋች የነበረ ሲሆን ገና በ20 ዓመት ዕድሜውም ለዳች የእግር ኳስ እድገት ከፍተኛ ሚና ይኖረዋል ተብሎ የብዙዎች ተስፋ የተጣለበት ቢሆንም እንደ አውሮፓውያን አቆጣጠር 2017 ጁላይ 8 ከኦስትሪያ ጋር የነበረው ጨዋታ ላይ የተከሰተው ክስተት ይህንን ተስፋ ያጨለመ ነበር። አብዱ ባጋጠመው ድንገተኛና አደገኛ የልብ ህመም ምክንያት ሜዳ ላይ ራሱን ስቶ ይወድቃል። የሕክምና ቡድኑ ባደረገለት ርብርብ ሕይወቱን ማትረፍ ቢቻልም ወደ አንጎሉ በሚሄደው የኦክሲጅን መጠን ማነስ ሳቢያ ግን የደረሰበትን ከባድ የአእምሮ ጉዳት መመለስ ሳይችሉ ቀርተዋል። በዚህ ምክንያት አብዱ ኮማ ውስጥ እንዲቆይ የሆነ ሲሆን ይህም በአድናቂዎቹና በቡድን አጋሮቹ ብሎም በቤተሰቦቹ ዘንድ ከፍተኛ ሐዘን ያስከተለ ነበር። ክለቡም ይለብሰው የነበረውን 34 ቁጥር ማሊያ እንደ አውሮፓውያን አቆጣጠር በ2020 ዓ.ም ለሱ ክብር ሲባል ማንም ሰው እንዳይለብሰው ወስኗል። አብዱ ከ3 ዓመታት የኮማ ቆይታ በኋላ ዳግም ራሱን ማወቁ ቢነገርም በደረሰበት ከባድ የአካል ጉዳት ምክንያት ከእግር ኳስ ዓለም እንዲሰናበት አስገድዶታል። ይህም የበርካቶችን ልብ የሰበረ አሳዛኝ ክስተት ሆኖ አልፏል። ሰባተኛ ኢሚሊያኖ ሳላ በጣም ፈርቻለሁ፣ ፕሌኑ የሚወድቅ ይመስለኛል። ይህ ከኢሚሊያኖ ሳላ ወደ ቤተሰቦቹ የተላከ የመጨረሻ የዋትስአፕ የድምጽ መልእክት ሲሆን እንደ አውሮፓውያን አቆጣጠር 2019 ጃንዋሪ 21 ላይ ነበር ኢሚሊያኖ ወደ አዲሱ ክለቡ ካርዲፍ ሲቲ ለመሄድ ከአርጀንቲና ወደ እንግሊዝ ለማቅናት የተዘጋጀው። ሆኖም ግን የጠዋት 3 ሰዓት በረራው ባልታወቀ ሁኔታ ለ10 ሰዓታት ያክል እንዲዘገይ የተደረገ በመሆኑ ሌላ አማራጮችን ለመውሰድ ይገደዳል። በስተመጨረሻም ሌላ ፓይለት እንዲመጣ ተደርጎ የ59 ዓመቱ ፓይለት
ኤሚሊያኖ የሚበርበትን አነስተኛ ፕሌን እንዲያበር ተደረገ። ታዲያ ፓይለቱ የማብረሪያ ፈቃዱ ያልታደሰና ቀኑ ያለፈበትም ጭምር ነበርና በረራው ድንገት እክል ገጠመው። ከምሽቱ 1 ሰዓት ላይ በረራው በሰላም ቢጀመርም እንደተነሳ ብዙም ሳይቆይ ፕሌኑ ከራዳር ውጭ ሆነ። ይህንንም ተከትሎ አደጋ ገጥሞት ይሆናል በሚል ጥርጣሬ አሰሳ ይደረግ ጀመር። ለአሰሳው የተሰማሩት 3 ፕሌኖች፣ 5 ሄሊኮፕተሮችና 2 ህይወት አድን መርከቦች ቢሆኑም ለ24 ሰዓታት ያክል ፍለጋ ቢደረግም ምንም አይነት ፍንጭ ግን ሊገኝ አልቻለም ነበር። የኤሚሊያኖ ቤተሰቦች ግን ይህንን ሰምተው እጃቸውን አጣጥፎ መቀመጥን አልፈቀዱም ነበርና የልጃቸውን መጨረሻ ለማወቅ ከክለቡ በተደረገላቸው የገንዘብ ድጋፍ የግል ፍለጋቸውን በተጠናከረ ሁኔታ ያካሄዱ ጀመር። በዚህም በአሳዛኝ ሁኔታ የኤሚሊያኖ ሳላ አስክሬንና የአውሮፕላኑ ፍርስራሽ ከባህር ውስጥ ሊገኝ ቢችልም የፓይለቱ አስክሬን ግን አሁንም ድረስ አልተገኘም። ታዲያ ይህም በእግር ኳሱ ዓለም እጅግ ልብን የሚሰብር አጋጣሚ ነበረ ሲሆን የቀድሞ ክለቡም በዚሁ መልኩ ኤሚሊያኖን በተጫወተበት ሜዳ አስቦታል። እናም እግር ኳስ እንዲህ ባሉት አሳዛኝ አጋጣሚዎችም የተሞላች ናት ለማለት ያህል ይህንን ቪዲዮ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሐሳባችሁን ኮሜንት ላይ አሳውቁን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።